የ37 ዓመቱ ባለ ግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ሀገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቀኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብተዋል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ እንደ አንድ ጊዜ የአፍሪካ ቼኩቬራ እየተባለ የሚጠራው የቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው ሲል ሰምቻለሁ ሲል የኮንትሮል ሪስክ አማካሪ ድርጅት ከፍተኛ ተመራማሪ ቢቨርሊ ኦቺንግ ለቢቢሲ ተናግረዋል። ተመራማሪዋ አክለውም የትራኦሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድነው በዚህ ሀብታም ባለጸጋ አህጉር ውስጥ ድህነት የበዛው የሚል ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያኑ አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶ ቀኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰረት አድርጓል። ይህም የሩሲያ ፓራ ሚሊታሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርገዋል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ሥራ ላይ 15 በመቶ ድርሻ እንዲሰጡና ክህሎቶችን ለቡርኪና ፋሶ ዜጎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በሀገሩ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ማከማቻ ላይ በማቋቋም ላይ ነው። ነገር ግን በምዕራቡ ዓለም ኩባንያዎች አስቸጋሪ ያጋጥሟቸው ይመስላል። አውስትራሊያ ዋና መስሪያ ቤቱን ያደረገው ራሳማ ሪሶርስ በ2024 መገባደጃ ላይ የአሰሳ ፍቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቷል። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግረዋል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ ለቢቢሲ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚስተር ራንዲ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዝዳንት ነው ብለዋል። ተመራማሪዋ ኦቺንግ እንደተናገሩት ትራኦሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረገበት ወቅት የአፍሪካን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል እያቆሙ በማለት የአፍሪካውያንን ቀልብ ስበዋል። ይህ ንግግር የትራኦሬ የፓን አፍሪካኒዝም ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭተዋል። ነገር ግን የፈረንሳዩ ፕሬዝዳንት ቀልብ ትራኦሬን አይወደውም። ፕሬዝዳንቱ ትራኦሬን በራሱ ፓን አፍሪካውያንን በሚልና በኒዮ ኢምፔሪያሊስቶች መካከል ያለው ቅጥ አልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራኦሬ ዝናው ቢናኝም ለ10 ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበሩ እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመፅን ለማስቆም የገባውን ቃል እስካሁን አልፈጸመም። የሱ ጁንታ ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍነዋል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቺዎችን ከጂሃዲስቶች ጋር በሚደረግ ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርገዋል። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩትና የጋና የጸጥታ ተንታኝ ፕሮፌሰር ኩዊሲ አኒንግ የወታደራዊ መሪው ተወዳጅነት በሀገሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርትና ጤና አላመጣም ሲሉ ለቢቢሲ ተናግረዋል። ትራኦሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዘ ነው ሲሉም አክለዋል። በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃለ መሐላ በፈጸሙበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰ
በሰገባው ሽጉጥ የታጠቀ ትራኦሬ ነበር። ፕሮፌሰር አኒንግ 21 ሀገራት መሪዎች ነበሩ። ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳን እሱን ተከትሎ ይሮጡ ነበር ብለዋል። ትራኦሬ በእግራቸው ለመራመድ የሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት የአፍሪካ መሪዎች በጣም ተቃራኒ ምስል አቀርበዋል። ትራኦሬ ቄንጠኛና በራስ መተማመን መንፈስ ያለው፣ በጣም የበራ ፊትና ትንሽ ፈገግታ ያለው፣ ደግሞም ኃይለኛ ተናጋሪ ነው። እናም እሱ ራሱን የህዝብ ሰው አድርጎ ያያል ብለው ጨምረው ተናግረዋል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቋል። ሌሎች አፍሪካዊ ግዛቶችም የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእነሱን አርያ ተከትለዋል። አሁን ብዙ ሰዎች ትራኦሬን ከቶማስ ሳንካራ ጋር ያነጻጽሩታል። ሳንካራ በ1983 በ33 ዓመቱ በፈንቅለ መንግሥት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ ቡርኪና ፋሶን ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግሥት ከ4 ዓመት በኋላ ተገደለ። እስካሁንም ከ19 የመግደል ሙከራ የተረፈው ትራኦሬ ጥቅማቸው የተነካባቸው እጀ ረጅሞቹ ፈረንሳውያን ነገስ ምን ያደርጉት ይሆን የሚል ስጋት የቡርኪና ፋሶ ዜጎች ራስ ምታት ሆኖ ቀጥሏል። በሚቀጥለው ጊዜ ኢብራሂም ትራኦሬና በማዕድን ማውጣት ሥራ መካከል ያለውን አሻጥር አስፈሪ ተግባራትንም የሚተነትን ዘገባ በሰፊው ይዘንላችሁ እንቀርባለን። እስከዛው መልካሙን ሁሉ በመመኘት በዚሁ የምንሰናበታችሁ ጃምቦ ሚዲያዎች ነን።